ناتو كويتشون دفتي كان ناتو قوم يسام غرغدارين سيداواتي خاكا خيتي فرتما كانت تدچتي سلاقاتي ተመልካቾቼ ማን ሜክሲኮ ማን ሲጀመር እኔ ከ25 ዓመት በፊት ለፈጸምኩት የትኛውም አይነት ተግባር ማለት ነው አያገባኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የነፍሲ ቻናል ተከታታዮች እንዴት ናችሁ? አልሐምዱሊላህ እኔ በጣም ሰላም ነኝ፣ በጣም ደህና ነኝ። እንግዲህ በዩቲዩብ በጣም ረጅም ጊዜ ሆኖኛል ከጠፋን ወይም ከጠፋው ማለት ነው። ኢንሻአላህ እንግዲህ ከአሁን በኋላ ኢንሻአላህ በዚህ በዩቲዩብ እመጣለሁ ማለት ነው። በቲክቶክም እንደዛው ኢንሻአላህ ከአሁን በኋላ አንዳንድ ቪዲዮዎችን ሪያክት እናደርጋለን። ከዛ በፊት እንግዲህ ከአንድ ወር ከምናምን በፊት ያው ሀዘን ላይ እንደነበርኩኝ ነግራችሁ ነበረ። አልሐምዱሊላህ እንግዲህ ነፍሴም እንግዲህ ከአሁን በኋላ እዚህ ዩቲዩብ ላይ ልትኖር አትችልም፣ ቲክቶክም ላይ ልትኖር አትችልም። ብቻ አልሐምዱሊላህ አላኩል ያለ ሁሉም ነገር እኔ አልሐምዱሊላህ ነው የምለው። እንግዲህ ነፍሴ ያው እዚህ ባትኖርም ከኛ ጋር እንድትኖር ብዬ እንግዲህ አንዳንድ አስቀመጥኳቸው ነገራቶች አሉ። አንደኛው እንደምታዩት ይሄ የዛሬ 7 ዓመት አካባቢ ለሷ ስጦታ ብዬ የገዛሁት ነው፣ ሳውዲ እያለን ማለት ነው። ሁለተኛው ደግሞ እዚች ጋር የምታዩት ችኛዋ ቦርሳ ናት፣ የሷ ቦርሳ ነው። ያው እዚህ ዩቲዩብ ላይ መካተት አለበት ብዬ ስላሰብኩ ነው። እናንተም እንግዲህ እንትን እንድትሉ ማለት ነው፣ እንድታስታውሷት፣ ሁሌም ዱዓ እንድታደርጉላት ስለምፈልግ ነው። አላህ በጀነት ያቆያት፣ አላህ ጀነቱል ፊርደውስን ይስጣት። ነፍሴ ወላሂ በጣም ጥሩ ሰው ነበረች። እንግዲህ አላህ ያለው ነገር ነው የሚሆነው። አልሐምዱሊላህ ረብል ዓለሚን። ሶስተኛው ደግሞ እንደምታዩት ይሄኛው ቦርሷ ነው። ይሄ ቦርሷ ነው። ይሄኛው ቦርሷ ያው ሳውዲ በምትመላለስበት ሰዓት ከጀርባው ሁሌም አለ ማለት ነው። ያው ፓስፖርቷን፣ ኢቃማዋን፣ አንዳንድ ስልኮቿን ምናምን ይዛበት የምትሄድበት እንትኗ ነው ማለት ነው። እና ለዛ ነው እንግዲህ እነዚህ 3 እቃዎች በተለይ ማለት ነው የምትወዳቸው እቃዎች ስለሆነ እዚህ እንዲካተቱ ያደረኩት ማለት ነው። እና እንዲህ ያው ይሄንን ይመስላል። በጣም ረጅም ጊዜ ሆኖኛል እንግዲህ ዩቲዩብ ከሰራው። ኢንሻአላህ በቲክቶክም እመጣለሁ። ብዙ ቪዲዮዎችን እንግዲህ ሪያክት እናደርጋለን ከአሁን በኋላ ያው ብቻዬን ማለት ነው። እንግዲህ ከአሁን በኋላ ያው ብቻዬን ነኝ ያለሁት። ኢንሻአላህ እንግዲህ አንዳንድ ዩቲዩበሮችም እንግዲህ እኔ ጋር መተው እንግድነት ምናምን መቅረብ የሚፈልግም ካለ ኢንሻአላህ እንግዲህ እንትን እያልን እያቀረብኳቸው ወደፊት እንሄዳለን ማለት ነው። እንግዲህ ነፍሴንም እንግዲህ ዱዓ አድርጉላት፣ አላህ ጀነቱል ፊርደውስን ይስጣት። እሱን ነው እንግዲህ የምመኘው። ያው እንግዲህ ልጆቿ እኔ ጋር አሉ። እንግዲህ አላህ ያሳድጋችሁ ልጆቿንም። አልሐምዱሊላህ ረብል ዓለሚን። እና ዛሬ እንግዲህ ሪያክት ልናደርግ ነው። ከአሁን በኋላ ቪዲዮዎች የሚሆኑት ቪዲዮዎችን ሪያክት እናደርጋለን። እናንተ ጋር ደግሞ በጣም ያሳቋችሁ የገረሟችሁ ሰው ማን ነው ነፍሴ ሪያክት ያድርግበት ብላችሁ የምታስቡ ካላችሁ ደግሞ ለኔ ሜንሽን አድርጉልኝ፣ ቲክቶክ ላይ ማለት ነው። የኔን ቲክቶክ እንትን ታውቁታላችሁ፣ 100 ምናምን ሺህ ፎሎ አለው። 1-3 ናቸው ግን እነዛ ሌሎቹን እየተጠቀምኳቸው አይደሉም። ግን አንድ ለኔ የምጠቀመው አለ፣ ሌላ 1000 እየገባ ማለት ነው። 1000 ፎሎ ያለው እሱ የኔ ቻናል ነው። 13000 እና ደግሞ 13000 ፎሎወር ያለው የኔ ቻናል አይደለም። ማለትም ያው ሳውዲ ያለው ነበር ድሮ የምጠቀምበት የነበረው። እሱም ከተቻላችሁ ሪፖርት እያደረጋችሁ ብታዘጉልኝ ደስ ይለኛል። ብቻ የመጀመሪያ ቪዲዮ ስለሆነ እንግዲህ እንዳይላችሁ እና ወደ ቪዲዮ እንገባለን። ቪዲዮውን ደግሞ ላይክ እያደረጋችሁ ጀምሩልኝ። ወደ ሪያክት እንገባለን ማለት ነው። ያለን ዓለም ነው ነገ በቃ አሁን እኔና አንቺ እየተሳሳቅን እየተዳለቅን ማለት ነው። እየተሳሳቅንና እየተዳለቅን የምንሰራውን ስራ መድኃኒዓለም ነው የሚያውቀው።
አዎ ምን ልሆንልሽ? ምን ልሆንልህ? ለልብሽ ማረፊያ ሳልሰራለት ጎጆ የአባትሽን አጥር ጅብ የፈራውን ሲዞረው አደረ ልብ ብቻውን 150 ዶሮ ሲያረቡ እናትሽ ምን ነው እሺ ማለት አላስለመዱሽ። መቼም ጉደኛ ነኝ ጉዳይ አልቅብኝ እግርሽን አንስተሽ እለጫኝብኝ ለነገር ማለት ነው። ተጫንሽ በኋላ እኔም ስለማለቅሽ ታውቂዋለሽ። ኧረ ሰውዬ ምን እሺ ነው ወደ ሌላ ነገር ውስጥ ገባኩ። ኧረ ይደብራል ሸባው፣ ኧረ ይደብራል። ተው ይደብራል እንደዚህ አይነት ነገር እና ቤዛ ታሳዝን ነበር። በጠዋት ከቤቷ ሄጄ ስጠራት አባቷ በሩን ከፍቶ አለ ዋት ምንድን ነው የምትይው? ወይ ይቅርታ እያወራሽ ነበር አይደለ? ይቅርታ ምን አቋረጥሽ? ምን እያልሽ ነበር? አታሳዝንም ወይ? ተመልካቾቼ ማል ሜክሲኮ ሽናለሽ ይቅርታ ቹን 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 መጋኒ አዲስ አበባ ላይ አሁን ሰው ያለበት ሁኔታ ነው። ቤዛዊት ቡጠማ ሸጠማ እጠማ ቡማማ አንቺ ስለኛም አይደለሽ ንበማ ሙማማ አሁን ማለት ነው ኢትዮጵያ ህዝብ እንዳለ ማለት ነው። አሁን ኢትዮጵያ ላይ ያለ ሰው ማለት ነው አሁን የሚያደርገው ነገር ነው እንዳለ አፉ ላይ በቃ ታክሲ ላይም ሲሄድ በመኪናም በእግሩም ሲሄድ ይህንን ነገር እያለ ነው የሚሄደው ሁሉም ማለት ነው። ቀስ ብላችሁ እንኳን ኋላ ያዝ የሆነ ነገር ብታስደነግጡት ይህንን ድምፅ ነው የሚያወጣው በእርግጠኝነት ማለት ነው። አይ ቶሚ ይላል ቶሚ ኮሜዲያችን መምህር ይውዣት መጥቻለሁ። ግቢውን ስታምሺ ከኔ የምታመልጭ መስሎሽ ነበራ? ቲቸሪ እኔም ካንተ ማምለጥ አልፈልግም። አንተ ምንድን ነው ዝም የምትላት? አንቺ ምን ያጨማልቅሻል? እቃው የት ነው ያለው እኮ ነው የተባልሽው። እቃውማ አንተ ጋር ነው ያለው። እንዴት ነው የምታምሪው? ምን እየሆንክ ነው? እንዴት ነው ማታፍሪው? ጎበዝ ልጅ ብሩክ፣ እኔና እሷ እናወራለን። አንተ ሂድ፣ 10 ማርክ ጨምርልሃለሁ። አስተውሰኝ እሺ? አይ ቲቸር፣ እኔ አወራታለሁ። ባይሆን አንተ ከኔ 10 ማርክ ውሰድ። የዘንድሮ ተማሪዎች ግን አርፋችሁ ብትቀመጡ ይሻላችኋል። በእኛ ጊዜ እኮ እንደዚህ የለም ነበረ። ጭራሽ እንዲሁ ምናምን ቲቸር አስተማሪ ፊት። ኧረ ይደብራል፣ ኧረ ይደብራል። ጃላላ ሰርኬ አርካና ገባ ማላና ጅርማት ሆኖ ሲገባ ሐረርጌት ጋሌንተና አንሲ ጃለዴ ከምቱና መና አየያሸጌ ያ ሐረርጌትያ ጆሌን ተኛለ ተናቦተ ሰብስክራይብ ነጎዳ ጆሌ በቤከሞን ወኒ ጃጃቹ ተናቦተ ሲቲን ፊዳኒ ጆሌ ኖጂን ደለጎ በርባደን ኦሮምኛ እንግዲህ አውርቻ አላቅም በህይወቴ ማለትም እዚህ ላይ አውርቻ አላቅም ዩቲዩብ ላይ እና ኖጂን ደለጎ ከበርባደን ነዱቢ ሳዳ ወጅን ተለጉን ደንደኛ ኢትዮጵያ አዲስ አበባ እንጀራ namni gariin kadii martuu maraattuu fa'aa hordofu. Kadii martuu maraattuu. Natu ko jechuun dhuftee kana natu ko misaaf girgiddaanin si dhawaati. Akka keetii 40 kanatti dachitti isa laaqaati. Waay. Takka inni midhamaa bubbee 40 siin jee 40 keetii walirra si cibsa. ከዲር መርቱ ፍቲን ቱቂና ያ ሼኻ አርሲ ማና ከና ጎዱን ቀብዱ ቱርቴ ከዲር ሰፋጣን በሆ ቤቴ ግድግዳኒን ሲዳ ሲንጆጅራ ሰኒፉ ተናምቦ ዶፌግ ከዲር መርቱን ነመ ብራቲ አቲ ነመ ዋን ብራቲ አቲ ዲና ኸሰ ጅርታ እኒ ናዋና ከሲቲ ኧረ ሴቶች ግን ይደብራል። ሁሉ ወጪ ወጥቶባችሁ ተጋብዛችሁ ምን ተብላችሁ አይደብርም? መስኮት
በመስመር ዘላችሁ ትወጣላችሁ። ይደብራል ወላሂ። ሲጀመር እኔ ከ25 ዓመት በፊት ለፈጸምኩት የትኛውም አይነት ተግባር ማለት ነው አያገባኝም። በቃ ጨርሻለሁ። እኔ ይሄንን ተግባር ከ25 ዓመትሽ በፊት ነው ያደረግሽው ካላችሁ እንዳትጠይቁኝ። ሲጀመር ነው ሰርቫይቫል አደረኩ። ምንም የማውቀው ታሪክ የለም። እኔ ጋንጃ በሉ ባንጃ ላጭስ መሪጌታ ይጸልዩብኝ እንደው ሰይጣን ራሱ ባቅሙ አረ የኔ እህት አረ እንደው እንዴት ቻልሽበት የሚያስብል እንደው ለሰሚ ግራ የሆነ ብዙ ነገር ስለሆነ ያረኩት እኔ ከ25 ዓመት በፊት ያረኩትን ነገር አላቅም። ስትፈልጉ እኔ አልዛይመር አለብኝ። ሲጀመር አልዛይመር አለባሽ። ኧረ እባክሽ አልዛይመር አለብሽ። እና እንግዲህ ዛሬ ይሄንን ይመስላል ቪዲዮቻችን እና ነፍሴ ዩቲዩብ እንግዲህ ኢንሻአላህ ከአሁን በኋላ በተከታታይ እመጣለሁኝ። እናንተም እንግዲህ ሁላችሁም ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ያው ትንሽ እንትን ላይ ስለነበርኩኝም ላለመጥፋት ብዬ ነው እንትን ያልኩትኝ። ኢንሻአላህ ከአሁን በኋላ በተከታታይ እመጣለሁኝ። አንዳንድ እንግዳዎችንም እዚህ ያመጣውኝ እየጠየቅኩኝ ማለትም እንደዚህ ከኔ ጋር ሪአክት እንዲያደርጉ እናደርጋለን። ለዛሬ የነበረን እንግዲህ ቪዲዮ ይህንን ይመስላል። ሁላችሁም እንግዲህ ቲክቶክ ላይ ፎሎ እያደረጋችሁን እንደዚሁም ደግሞ የዩቲዩባችንንም እንደዚሁ ሰብስክራይብ እያደረጋችሁ ወደ 100,000 አስኪዶን ላለውኝ ይመቻችሁ።